እንግዲህ በግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን እንግዲህ ቤተክርስቲያኗን አርማታ እያደረገን ለሰራተኞቹ ደግሞ እንግዲህ ቂጣ እየጠፈጠፍን እንገኛለን ማለት ነው። እንግዲህ እሱ መጥምቀ መለኮት ቅዱስ ዮሐንስ በከተማም ያላችሁ በገጠርም ያላችሁ እንግዲህ ወዳጆች የሆናችሁ ስታግዙን ቆይታችኋል። አሁንም እያገዛችሁን ያላችሁ እንግዲህ ሁላችሁም እንግዲህ ፍልሰታ ደርሳለች። መምጣት የምትችሉ 16ቷን እዚህ በቅዳሴም ሱባኤም እዚህ ይዘን በዚህ ማሳለፍ እንፈልጋለን የምትሉ ካላችሁ መምጣት ትችላላችሁ። በተረፈ ደግሞ በከተማ ያላችሁ ጧፍ፣ ዕጣን፣ ዘቢብ እንዲሁ እንግዲህ ስንዴ ማገበሪያ ለመጥምቀ መለኮት ለቅዱስ ዮሐንስ ያስፈልገዋል የምትሉ ካላችሁ ስልክ ቁጥር አለ። በዛው በስልክ ቁጥር ደውላችሁ ሁላችሁም ያቅማችሁን እገዛ እንድታደርጉልን ዘንድ በመጥምቀ መለኮት በቅዱስ ዮሐንስ ስም እናሳስባችኋለን ማለት ነው። መልካም ቆይታ። አሰራሩንም አሳያችኋለሁ እንዴት እንደሚሰራ ተከተሉን። እሺ ለማለት ነው። ዲዛይን ማውጫ ወይ ደግሞ በከተማው ወይ ደግሞ እንሸልመዋለን፣ እናሳምራለን። ማሳመሪያ ትባላለች። እንግዲህ በብዙ ብቻ ሹካ የለንም እንጂ በሹካ ቢሰራ በጣም ያማረና የተዋበ ይሆን ነበረ። ግን ያው ሰው ባለው ነው። ቢያምራችሁ ግራር አንበሳ መጥምቀ መለኮት በቅዱስ ዮሐንስ መታችሁ ይሄንን መብላት ትችላላችሁ ማለት ነው። እንግዲህ ይሄ ለሰራ ሰው ብቻ ነው የሚሰጠው ማለት ነው። ያልሰራ አይበላም። እሺ እዚህ ለፍቶ ደክሞ የደከመ አሸዋ ሲያግዝ ሲሚንቶ ሲያቦካ ለቆየ ለሰራተኞች የተዘጋጀ ነው። እናንተ ደግሞ በከተማ ያላችሁ ደግሞ ይሄንን እያያችሁ ገና ሳትቀምሱ እንደዚሁ በመገመት አቤት ሲጣፍጥ ገና ሳልበላ አይቼዋለሁ፣ ጣፋጭ መሆኑን ተረድቼዋለሁ ብላችሁ በኮሜንት ማስቀመጥ ሀሳባችሁን በኮሜንት እንድትሰጡን እናሳስባችኋለን ማለት ነው። የኔ ሙያስ የኔ ስራስ የኔንም ተወት አታድርጉ። ስራ ቆንጆ ነው። ለእኛም ጋግርልን ካላችሁ መቼ ትመጣላችሁ? ፕሮግራም ያዙና በዚህን ቀን እንመጣለን፣ በጉዞ እንመጣለን የምትሉ ካላችሁ ጉዞ አዘጋጅታችሁ በምትመጡ ሰዓት እኔም በቦታው ላይ ቆንጆ ጥሮሾ እንደዚህ ጋግሬ እጠብቃችኋለሁ ማለት ነው። ወንድሞች እህቶቼ ኖሩልኝ። በከተማ የምትኖሩ በጣም የምታግዙኝ ያላችሁ እናንተም መጥምቁ ዮሐንስ ጸጋውን ያብዛላችሁ። መልካም የሱባኤ ቀን ይሆንላችሁ ብዬ መልካም ምኞቴን እገልጽላችኋለሁ ማለት ነው። እንግዲህ ስራው ይሄንን ይመስላል። በነገራችን ላይ ቆይ እንትኑ ላይ ቀርቶብኛል፣ እዚህ ላይ ረስቼዋለሁ። ይሄ በውሃ ይታጠባል ማለት ነው። እንግዲህ እንደዚህ ታጥቦ ዱቄቱ ከስር እዛ እንደገና ምጣድ ላይ ይወጣል ማለት ነው። እያያችሁ ነው። ቆንጆ ነው። አስተያየት ውሃ በዛበት አጠብከው ቆሻሻውን አወጣሁ ነው ልትሉ እንዳይሆን
እንግዲህ ይሄንን እንዲህ ካረኩኝ እዚህ ጋር ዱቄቱን ደግሞ እዚህ ላይ ያለውን ዱቄት ይታፈሳል ማለት ነው። ግን የትኛውም ብዙ እንደለው እዚያን ይሄ ከታሽ በኋላ ትንሽ አረር አለብኝ ነው ይህ ቆንጆ በሽሚያ ነው የሚበላው። በሽሚያ ነው የሚበላው። ነገር ነው እየሰሩት ተመለቀ I like you.